ጥያቄ አንድ ሰው የሚደርስበት ነገር ቅጣት ይሁን ለፈተና በምን መለየት እንችላለን የሚል ጥያቄ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አላህ አንድን ሰው ሲወደው ይፈትነዋል፣ ፈተና ያበዛበታል ብለዋል። ስለዚህ በመሰረቱ አንድ ሷሊህ ሙስተቂም ሙተደይን የሆነ ሰው ላይ የሚደርስ መከራ በሙሉ ወንጀል ማራገፊያ ነው። አላህ ወዶት ከአኺራ በፊት እዚሁ ሊያጸዳው የፈለገ መሆኑ ማሳያ ነው። ሙስተቂም ሷሊህ ሙተደይን የሆነ ሰው ላይ የሚመጣ ማንኛውም አደጋ፣ ሙሲባ፣ ችግር ደረጃ ማሳደጊያ ወንጀል ማራገፊያ አንድ። ሁለተኛ ማንኛውም ወንጀለኛ ሙጅሪም የሆነ ሰው ላይ የሚደርስ አደጋ፣ ችግር፣ ቅጣት ምን ከሆነ ሙጅሪም ከሆነ ቅጣት ነው። ከቅጣቱ በኋላ ተውበት ካደረገ ኸይር ይሆናል እሱ። ካልሆነ በዛው ከቀጠለ ካልተውበተ ቅጣት፣ ከአኺራ በፊት ቅጣት፣ የአኺራው ከባድ ነው። ስለዚህ አንድ ሰው ሙሲባ ይደርስበት ችግር ቅጣት ይሁን ለፈተና ወንጀል ለማራገፊያ ምን ለይበት አንደኛው መንገድ ሙሲባው የደረሰበት ሰው በመሰረቱ ሷሊህ ነው አይደለም የሚለውን ነው የምናየው። ሷሊህ ማን እንደሆነ አላህ ነው የሚያውቀው። በዛሂር ሷሊህነቱን የምናየው ሰው እኛ ሷሊህ ነው ልንል እንችላለን። በግለሰብ ደረጃ ውስጡም ውጩም ሷሊህ ሆኖ አላህን የሚፈራ የአላህን ሐቅ የሚጠብቅ ሰዎችን ሐቅ የሚጠብቅ ወንጀል ማይሰራ ተሳስቶ ከሰራም ፈጥኖ ተውበት የሚያደርግ ኸይር ስራን ያበዛ ደግ ሷሊህ ሰው ከሆነ ይሄን ምን ብሎ መውሰድ አለበት? አይ ይሄ ኢብቲላ ነው፣ ፈተና ነው። አላህ ተባረከ ወተዓላ አጅሬን ከፍ ሊያደርግ ጥፋቴን ሊምረኝ ፈልጎ ነው ይባላል። በተቃራኒው ደግሞ ሁሌ ወንጀል የሚሰራ አላህን የሚያስቆጣ ሰው ይሄን ቅጣት ነው ብሎ ሊወስድ ይገባዋል። በወንጀሌ ነው ያመጣብኝ ሊል ይገባዋል። ሁለተኛው መለያ ሙሲባው ከደረሰበት በኋላ ያለው ሁኔታ ይታያል። ሙሲባው ደርሶበት ከተረጋጋ፣ ሰብር ካደረገ፣ መልካም ስራ ላይ ከጸና፣ የአላህን ቀዷ ቀደር ወዶ ከተቀበለ ለፈተና ነው ለደረጃ ነው ይባላል። በተቃራኒው ደግሞ ሙሲባው አደጋው ችግሩ ሲደርስበት ስራ ማጣት ሊሆን ይችላል፣ ቋሚ ህመም ሊሆን ይችላል፣ የተለያዩ አዳዎች ችግሮች ሊሆኑ ይችላሉ። በሰዎች በኩል አዳ መደረግ ሊሆን ይችላል፣ መፈተን ሊሆን ይችላል፣ በመጥፎ ጎረቤት፣ በመጥፎ የትዳር አጋር ኢላ ገሪ። እንዲህ አይነቱ ሙሲባ ሲደርስበት ከተበሳጨ፣ ከተወራጨ፣ ከተነጫነጨ፣ መጥፎ ንግግር ከተናገረ፣ ካማረረ፣ ዒባዳ ከከበደው ይሄኔ ምን ይባላል? በላ ነው ይባላል። ኢብቲላ ሳይሆን በላ ነው፣ ቅጣት ነው ይባላል። ስለዚህ በእነዚህ ነገሮች መለየት ይቻላል።